እናትሽ ልጅሽን ለ21 ዓመት በድለሻል ብሎ ሲከሳት አንድም ኢትዮጵያዊ ህመም አልተሰማው። ሆም ስኩል አሜሪካ ውስጥ ምን ያህል ሰው ኦፈር እንደሚያደርግ ግልጽና ግልብ ነው። በአሜሪካ ሆም ስኩል ያስተማረች እናት በሳራ በረሃ እንደኔ ተሰዶ የመጣ ሰው ማን ነው ቤተሰቡን መውቀስ ያለበት? ቤተሰብ የሚወቀስ አይደለም ነገሩን ያልኩት እኔ። ኢትዮጵያኖች ፍረዱ። የዴዚ እናት ሞተች እያሉን ነው። መሞቷን የሚያውቅ ማን ነው? ቀብሯ እንዴት አልታየም? የት ቤተክርስቲያን ነው የተቀበረችው? የትስ ክሊኒክ ሄዳ ነው የታከመችው? ምንስት ነው መረጃችሁ? የሆነ ቀን ይወጡና ዴዚ የኢትዮጵያ ሄደሻል፣ በቃ እግዚአብሔር ያጽናሽ የኔ እናት ይሉናል። ወፍ የለም። እነሱም ያመጡታል፣ እነሱም ያዝናሉ፣ እነሱም ያሰድባሉ፣ እነሱም ያገመግማሉ፣ እነሱም ጨዋነት ያወራሉ። ከዛ ከዚ ይዘጋል። ምንም አይመጣም። በቃ ዝም በሉ ኢትዮጵያኖች። እያንዳንዱ ግለሰብ ወንጀል እየሰራ ብሔርና ሃይማኖት ውስጥ ነው የሚደበቀው። ይሄ መወገድ አለበት። ትላንትና የዴዚና የአሞራው ፍቅር ላይ አማራና ትግሬ ተብሎ ያልሰማ ያላወቀ ኢትዮጵያዊ እኮ የለም። ትላንትና እኮ ዜድ ወታ ምንድን ያለችው? ዝም በሉ ድምፅ የምትሆኗት ለሌዚ እናት ሴትዮዋ ጉራጌ ናት አለች። ጉራጌስ ብትሆን ትሙት እንዴ? ለምንድን ነው አጀንዳው ሽፍት? እንደሱ አይደለም ያለችው። አብሰላት ሪካርዱን ማሰማት እችላለሁ። ኖ ኖ ኖ ኖ ሮሚ እባክሽ አላለችም። እኔ ሪካርዱን ሰምቼዋለሁ። ልጅቷ ሮሚ ለምን ተወስዱ ሰዎች የእናንተ ዘር አይደለችም ማለች። ጉራጌስ ብትሆንስ ነው የኔ ጥያቄ። ብትሆንስ ደግሞ አሁን ሳይሆን እኔ የዛን የጸቡ ጊዜ ሰምቻለሁ። ልጅቷ ሮሚ ሀሳቤን ልጨርስና ከዛ በኋላ ታወሪያለሽ፣ ትመልሽኛለሽ። እኔ ግን ሀሳቤን ልጨርስ። ኦኬ የኔ ፖይንቴ ሮሚ እባክሽን ላውራ። የኔ ፖይንቴ ኢትዮጵያኖች እንደ ኢትዮጵያን ነው እንጂ ለዚች ልጅ ድምፅ እየሆናት ያለው በሰዓቱ እንደ አማራና እንደ ትግሬ ሲባቀሱ አማራ ነኝ ፕራውድ ነኝ ብላ የዴዚ እናት ባንደበቷ ተናግራ አይ ጉራጌ ናት ለምን እንደዚህ ብለሽ ትያለሽ? ጉራጌ ነሽ እኮ አልተባለም። አማራ ነኝ ያለችበትን ቪዲዮ አምጩ አለ ብላለች። የሚያቀሰውም አለ። ኮሜንት ማንበብ ትችላለሽ። ቪዲዮ ነው የምፈልገው። አይደለችም አማራ ስለማቅ ነው እኔ ሮሚዬ አንዴ ንገርሽ። ሮሚዬ እኔ ልክልሻለሁ፣ ቪዲዮውን ልክልሻለሁ። ዜድ አንዴ ነው አንዴ ችግር የለም። አንዴ እኔ ቪዲዮ ልክልሻለሁ። አይ አም ፒውር አማ ምን ስለሆንሽ ነው እኔ እያወራሁ ጣልቃ የምትገቢ? አንቺ ዝም ብለሽ ከኔ ጋር እዚህ ሮማን ቤት ነው ያለው። አንዴ ገብተሻል። እያወራሁ ነው ላውራ። ምንም ይሁን ተመልከቱ ኢትዮጵያኖች፣ አሁንም የምንጠይቀው ለዴዚ ቅርቧ አላችሁ እዚህ ውስጥ። ዴዚ ሰው የተዘቀዘቀ የሆነ ሳል ላይ ለሷ ታግዛለች። ተመልሳ ደግሞ አብሬ ቆም የነበረ ከፈለገች እናቷ ስትሙታ እኔ ምን አገባኝ። ተመልሶ ታዝሎ ሞተች ያሏትን ሬሳ ወስደው ጉራጌ ያደረጓት ማለት ነው። እኔ ተደፋፍኖ እንዲቀር የፈለጋችሁ ሰዎች አላችሁ። ይሄ ደግሞ አይሆንም። እንዲደፋፈንላችሁ ምን እንድልላችሁ አይደለም። ጆከር እንዴት ነህ? ዮኒዬ እንዴት ነህ? ሰላም ነው? ሰላም ነው ብሎ አጭር እኮ ይሄ አጭር ጥያቄ ነው። በነገራችን ላይ ያለፈው ግርግር አልፏል። ካረፈችም አረፈች ነው። ግን በየኮመንቱ ላይ እና የምናየው ነገር ላይ እቺ ሴት ብዙ ሚዲያ ያውቃታል አይደል? ብዙ ሚዲያ ላይ ቀርባ ታውቃለች። ትክክል። ይሄ የዶሮ ነፍስ አይደለም። ምናልባት መቃብር ሲቀበር የተቀበረችበትን ተውት። ሌላ አንድ የተራ ቲክቶከር እንኳ ባይሄድ አንድ ሰው እንኳ የለም ቤተሰብ የላትም ወጥቶ እዚህ ተቀብራለች፣ እዚህ ቤተክርስቲያን ተቀብራለች። ስለዚህ አሞራው ስቶሪ አድርጓል። አሞራውን ሸር አድርጉለትና የት ቤተክርስቲያን እንደተቀበረች አሁኑ አንተ ደውለህ እዛ ቤተክርስቲያን ላይ ማጣራት ትችላለህ። አጭር አማርኛ ነው። ሌላም ሰው ፍለጋ አያስፈልግም። እኔ ልጅ ሳታይልኝ ምናምን ብሎ ስቶሪ አድርጓል። እንደሞተች ይምጣ፣ የህይወት ጉዳይ ነው። አንተም ጋጸብ ይሁን ምንም ይሁን ይምጣና የሚግባባው ሰው ወይ ገስት ላይ ያስገባ በስልክ እዚህ ቤተክርስቲያን ነው። አሁኑ እኛ ደውለን አንተ ትደውላለህ፣ ሰው ትልካለህ። እዛ ቤተክርስቲያን ላይ ያላትን እንዴት እንደተቀበረች እንዴት እንደሆነ ያንን ነገር ማጣራት ይቻላል። ጥሩት፣ ይምጣ። ሾላ ሚካኤል ለ15 ቀን ቼክ ተደርጎ 15 ቀን ትህትና ታምራት የሚል የተቀበረ ሰው የለም። ቼክ ተደርጓል። ሾላ ሚካኤል ነው የተቀበረችው ብላችኋል። ሾላ ሚካኤል ላይ አንድም በሷ ስም የሞተ ሰው የተቀበረ ሰው የለም። ይሄ መረጃ አለን። ስለዚህ አሁንም አሞራው ይሄንን የምታውቅ ከሆነ እዛ ቦታ ነው የተቀበረችው ነው የተባለው። እዛ ቦታ ላይ በዛ ጊዜ የተቀበረ ሰው የለም። ስለዚህ የት ናት?
የት ናት? የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? እሱም ብቻ ንገሩ። አላችሁ ሰዎች አላችሁ በዚህ ጉዳይ ላይ ጥሩት። ከኔ ጋር ያን ያህል ጸብ የለም። በውስጥም ጽፎልኛል። እኔ እንዲያውም የሞተች ጊዜ አደራ የዴዚን ነገር ብዬ መልእክት አድርጌለታለሁ። ለእሱም መልሶልኛል። ስለዚህ እባካችሁ የካም በሉ የትም በሉ አምጡ። እኔ ቼክ አስደረጌ የትም ቤተክርስቲያን ላይ እቺ ሴት አልተቀበረችም። አብሳላ